ሰላም እንዴት ናችሁ? በአንድ ቀን የጠፋች ከተማ እንዳለች ስቶቻችሁ ታውቃላችሁ? በ79 ዓመተ ምህረት በኢጣሊያ አጠገብ ያለችው የፓምፔ ከተማ በጣም በሰላምና በበለጸገ ሁኔታ ትኖር ነበር። ሰዎች ስራ ይሰሩ ነበር፣ ገበያው ትኩስ ነበር፣ ሕይወት እንደ አንድ ዕለት ቀጥሎ ነበር። ነገር ግን አንድ ቀን ከተማዋ አጠገብ ያለው የእሳተ ገሞራ በድንገት ፈነዳ። ከሰማይ አመድና ድንጋይ መውረድ ጀመረ። ከተማዋም ትንሽ ሰዓታት ውስጥ በአመድ ተቀበረች። ብዙ ሰዎች ለመሸሽ አልቻሉም። ከመቶዎች ዓመታት በኋላ አርኪኦሎጂስቶች ከተማዋን ሲቆፍሩ ቤቶች፣ ጎዳናዎች እና የሰዎች ዕለታዊ ሕይወት እንደተቆለፈ ሁኔታ አንድ ጊዜ ቆመች ከተማ ተብላ ትታወቃለች። ተፈጥሮ ኃያል በጣም ታላቅ ነው። ሕይወትም አንድ ቅጽበት ሊቀየር ይችላል። ይህን ቻናል ሰብስክራይብ በማድረግ